ለ2026 የዓለም ዋንጫ ከተዘጋጁ የአሜሪካ ታላላቅ ስታዲየሞች አምስት ምርጥ ቀዳሚዎችን እንመለከታለን። አምስተኛ ኤንአርጂ ስታዲየም ተንሸራታች ጣሪያ፣ እጅግ ከፍተኛ የተመልካች የመያዝ አቅምና ታላላቅ ዓለም አቀፍ የስፖርት ኩነቶችን በማስተናገድ ረጅም ልምድ ያለው በመሆኑ በአሜሪካ ስፖርት ውስጥ እጅግ አስተማማኝ ከሆኑ ስታዲየሞች አንዱ ነው። አራተኛ መርሴዲስ ቤንዝ ስታዲየም። ይህ ስታዲየም በዘመናዊ የህንፃ ጥበብ ቅርጹና በጣሪያው ዙሪያ በተገጠመው አስደናቂ ክብ የቪዲዮ ስክሪን ይታወቃል። የአንድ ግማሽ ፍጻሜ ጨዋታን ጨምሮ 8 የዓለም ዋንጫ ግጥሚያዎችንም ያስተናግዳል። ሶስተኛ ሶፋይ ስታዲየም ሎስ አንጀለስ። ለመገንቢያው ከ5 ቢሊዮን ዶላር በላይ የወጣበት ይህ ስታዲየም በዓለም የስፖርት ታሪክ ውዱ ስታዲየም ነው። የአንድ ሩብ ፍጻሜ ጨዋታን ጨምሮ 8 የዓለም ዋንጫ ግጥሚያዎችን ያስተናግዳል። ወደ ቀሪዎቹ ስታዲየሞች ከመሸጋገራችን በፊት ይህንን አካውንት ፎሎ፣ ቪዲዮን ሼር እንዲሁም ላይክ ያደርጉም። በተጨማሪም እድሉን ካገኙ በየትኛው ስታዲየም ውስጥ ከተገኝተው ጨዋታ መመልከት ይመርጣሉ? ኮመንት ያደርጉም። ሁለተኛ ኤቲቲ ስታዲየም ለዓለም ዋንጫ ወደ 93,000 የሚጠጋ ተመልካች ማስተናገድ አቅም ያለው ሲሆን በውድድሩ ካሉ ስታዲየሞች ሁሉ በትልቅነቱ ቀዳሚ ነው። አንደኛ ሜት ላይፍ ስታዲየም ኒውዮርክ። ይህ ስታዲየም ከ82,500 በላይ ተመልካቾችን የማስተናገድ ከፍተኛ አቅም ያለው ሲሆን የዓለም ዋንጫውን ፍጻሜ ጨዋታ ለማስተናገድ የተመረጠ ታሪካዊ ስፍራ ነው።